አንድ ደጋሚ አንተ ላይ ድግምት ሊሰራ ዘንድ ካንተ የሆነ ነገር ያስፈልገዋል ወይ ጥምጣምህ ወይ ፎቶህ ወይ ልብስህ ወይ ጫማህ ወይ የሰውነትህ ወይ ላብህ ሊያገኝ ይገባል ዝም ብሎ አይደለም ድግምት የሚሰራው ልብሳችንን ተጠቅመው ጥላቶቻችን ሊያጠቁን ይችላሉ ልብሳችንን የትም መጣል የለባቸው ጥምጣማችንን ተጠቅመን ሊያጠቁን ይችላሉ ጥምጣማችን ወይትም መውደቅ የለበትም والله ፎቶአችን እንደቀልድ አድርገዋል ፎቶ ተነስታችሁ አታስቀምጡት ሸሪዓው እኮ ሱብሃንአላህ ብንከተለው والله ስልኩ ላይ ፎቶ እዛ ፎቶ ላ እንዳትሳሳቱ ሸሪዓው ከመከልከሉ በተረፈ ደግሞ ያንን ተጠቅመው ጥላቶቹ ያጠቋቸዋል ያያችሁት ፎቶአችንን ካገኙ በዛ ድግምት ይሰሩበታል በዛ ድግምት ተሰርተው ከሚስታችን ጋር ከወዳጃችን ጋር ከንብረታችን ጋር መጥፎን እንድንሰራ ሰዎችን እንድንጠላ በፈለጉት ሁኔታ ያደርጉብናል ያያችሁት አይደል ጥንቁቅ መሆን አለብን ለነብዩም እስኪ የነብዩን ነገር የሆነ ነገር ያስፈልገኛል አላቸው ማበጠሪያ ተመጣለት አሰጠረ ለማድረግ ነው በጋውይ ላይ ብትገቡ ታገኙታላችሁ 11 ጥርስ ያለው ማበጠሪያ ነበራቸው 11 ቁጥራት ቋጠረ ከዛ በኋላ في بئر الزروان تحت الرؤفة አስቀመጠው ይላሉ ያው ነብዩ ታመሙ ወደ 6 ወር ኢማሙ አልበጋዊ ላይ ምን ይላል ሚስታቸውን ሳይገናኙ የተገናኙ ይመስላቸዋል ተመልከቱ አንድ ነገር ሰርተው ያልሰሩ ይመስላቸዋል ማን አሽራፍ المرسلين ነብዩና ሰለላሁ ዐለይሂ ወሰለም ተመልከቱ አያችሁት እኔና አንተማ ደካማው ተው የዚህን ጊዜ በመጨረሻ ያው አላህ ሊያድናቸው ሲፈልግ በህልማቸው አሳያቸው ነጅብሪል ሚካኤል መጡ ወይም ሁለት መላእክቶች መጡ አንድ ከላይ አንድ ከታይ ይሄ ሰውዬም ሆኖ ነው ድግምት ተደርጎበት ድግምት ያደረገበት ማን ነው ይሄ የሚባል ሰውዬ ድግምቱ ያለው አሁን የት ነው ዝዝ ቦታ ላይ ከዛ ጧት ሲነሱ ሱረቱል ፈለቅና ሱረቱል ናስ በመልእክተኛው አለይሂ ሰላቱ ወሰለም ወለደ ጅብሪል አለይሂ ሰላም ይዞ መጣ ይሄን ቅራበት ይሻላል ተባሉ ከተቀበረበትም አመጡት ሱረቱል ፈለቅ 5 አያ ነው ሱረቱል ናስ 6 አያ ነው በአጠቃላይ ስንት ሆነ 11 ስንት ቁጥራ ነው የተቋጠረባቸው قل اعوذ برب الفلق አንደኛው ቁጥራት ተፈታላቸው من شر ما خلق ሲቀሩ ሁለተኛው ومن شر غاسق اذا وقب ሶስተኛው ومن شر النفاثات في العقد አራተኛው ومن شر حاسد اذا حسد አምስተኛው قل اعوذ برب الناس ስድስተኛው ملك الناس ሰባተኛው إله الناس ስምንተኛው من شر الوسواس الخناس ዘጠነኛው الذي يوسوس في صدور الناس አስረኛው من الجنة والناس 11ኛው እንደው ግጥም አድርጎ እንደተያዘ ሰው ከዛ በኋላ ቁርጥ ላይ እየተፈታ ሲለቀኝ ያስታውቀኝ ነበር ይላሉ መልእክተኛው